በዚህ ዘመን በዲጂታሉ ዓለም ኦልሞስት ሁሉም ስራዎች በኮምፒውተር ነው የሚተገበሩ። ከዳታ ክለርክ ጀምሮ እስከ ናሳ እስከ ትላልቅ የምርምር ድርጅቶች ኮምፒውተር ይጠቀማሉ። እና በዚህ ጊዜ ኮምፒውተር አለማወቅ አይደለም፣ ኮምፒውተርን እንዴት ኢፌክቲቭሊ መጠቀም እንዳለብን የማናውቅ ከሆነ በእርግጠኝነት ነው የምነግራችሁ ወደ ኋላ ቀርታችኋል። ዛሬ በዚህ ቪዲዮ ኮምፒውተራችሁን በፊት ከምትጠቀሙበት 10 እጥፍ በፍጥነት መጠቀም የምትችሉበትን 20 የሚሆኑ ሾርትከቶችን የማሳያችሁ ይሆናል። ወደ ቪዲዮ እንሂድ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ ያደረጋችሁ ጀምሩ። እንዲሁም ቪዲዮዎቼ በደንብ እየታዩ ስላልሆነ አልጎሪዝሙ ቫይራል እንዲወጣ እያደረጉ ስላልሆነ ይህንን ቪዲዮ ላይክ እያደረጋችሁ ጀምሩ። እንዲሁም ይጠቅመዋል ለምትሉ ሰው ሼር አድርግሏቸው። በዛውም የኔ ቪዲዮ ሞር እንድታይ ስለሚረዳው ማለት ነው። ወደ ቪዲዮ በመጀመሪያ የምናየው Ctrl+I ይህ ሾርትከት በቀላሉ ሴቲንግ ይከፍትልናል። እንደሚታወቀው ሴቲንግ ላይ በጣም ብዙ ኮንፊገር ማድረግ የምፈልጋቸው ነገሮች ካሉ እዚህ ጋር እንደምታዩት ቀጥታ በቀላሉ Ctrl+I ስንጫን ይህን ይከፍትልናል። ሌላው Windows+R ይህ በቀላሉ ረን ላይ ጽፈን አክሰስ ማድረግ እንፈልጋቸው። ለምሳሌ ቴምፖራሪ ፋይሎች ማግኘት ከፈለግን ረን ላይ ቴምፕ ብለን ጽፈን በዚህ መንገድ ማግኘት እንችላለን። ያው ቴምፖራሪ ፋይሎችን ዲሊት ማድረግ ከፈለግን አክሰስ የምናደርግበት። ስለዚህ እሱን ለማግኘት Windows+Rን ስንጫን በቀላሉ ይከፍትልናል ማለት ነው። ሌላው ከዚህ ከፋይል ሲስተም ሳንወጣ መልቲፕል ፋይሎችን በአንድ ሰሌክት ማድረግ ስንፈልግ የምንጠቀመው ሾርትከት አለ። አንደኛው ኮንትሮልን ተጭነን በማውዛችን ክሊክ ስናደርግ መልቲፕል ፋይሎችን ሰሌክት ማድረግ እንችላለን እዚህ ጋር እንደምታዩት። ነገር ግን እያንዳንዱን ኢንዲቪጁዋሊ ሰሌክት ከማድረግ ደግሞ እኛ እስከምንፈልገው ያለውን ሬንጁን ሰሌክት እንዲያደርግልን ከፈለግን የምንፈልገው ፋይል ለመጀመሪያ ሰሌክት ካደረግን በኋላ ኮንትሮልን ተጭነን ከዛ በኋላ እስከምንፈልገው ፋይል ሄደን ሽፍትን ተጭነን ክሊክ ስናደርግ በዛ መሃል ያሉ ፋይሎችን በሙሉ ሰሌክት ያደርግልናል ማለት ነው። እዚህ ጋር ምስሉ ላይ እንደምታዩት ማለት ነው። እንዲሁም ብዙ ፋይሎችን Ctrl+A ብለን ለምሳሌ ሰሌክት ብናደርግ ሁሉንም ነው ሰሌክት የሚያደርግልን። ስለዚህ እኛ ግን የምንፈልገው የተወሰኑትን ከዛ ውስጥ አንሰሌክት ማድረግ የምንፈልገው የተወሰኑትን ከሆነ ኮንትሮል ተጭነን ከእንደገና ክሊክ ስናደርገው አንሰሌክት ያደርጋቸዋል ማለት ነው። ሌላኛው ሾርትከት Ctrl+Shift+Escape ይህ ሾርትከት ታስክ ማናጀርን ይከፍትልናል። ታስክ ማናጀር ላይ ብዙ ጊዜ በተለይ ኮምፒውተር እንገዛ ስንል አንደኛ የምናየው ታስክ ማናጀር ላይ ያሉ ፐርፎርማንሱን የኮምፒውተሩን ፐርፎርማንስ። ስለዚህ ሲምፕሊ በቀላሉ መክፈት ስንፈልግ Ctrl+Shift+Escape በዚህ መንገድ ዲስፕሌይ ያደርግልናል። ውስጡ ገብተን ያሉትን ኢንፎርሜሽኖች የተለያዩ የኮምፒውተሩን ኢንፎርሜሽን የሚሰጠን ፕሌስ ስለሆነ እዚህ ጋር እንደምታዩት ገብተን እያንዳንዱ ኢንፎርሜሽኖች ጋዘር ማድረግ ነው ከዚህ ማየት እንችላለን ማለት ነው። የሲፒዩን የሚሞሪውን ስታርታፕ አፕሊኬሽኖችን ማየት ከፈለግን ዲቴይሉን፣ ሰርቪሶችን፣ ፕሮሰስ ኤኒ አዘርስ። ሌላኛው Windows+Tab Windows+Tab እንደምታዩት መልቲፕል ዴስክቶፖችን ያሳየናል። ደግሞ ከዚህ በፊት ተከፍቶ የሚያውቁት በአዲስ ዊንዶውስ ተከፍቶ ያሉ ፕሮግራሞችን በዚህ መንገድ ያሳየናል። ከዚህ በፊት እየሰራን የነበሩ ፕሮግራሞች ላይ እንደገና ወደዛ ሽፍት ማድረግ ስንፈልግ Windows+Tab ተጭነን እኛ የምንፈልገው ላይ ክሊክ እያደረግን የምንፈልገው ዊንዶውስ ላይ ሄደን መስራት እንችላለን ማለት ነው። ሌላኛው Ctrl+A ነው። ቅድም እንዳልኩት Ctrl+A ሰሌክት ነው የሚያደርገው ኦል ሰሌክት ማለት ኤ ኢንዲኬት የሚያደርገው ኦል የሚለውን ሁሉንም ሰሌክት ነው የሚያደርግልን። እዚህ ምስሉ ላይ እንደምታዩት ለምሳሌ ይሄንን ቴክስት ሙሉን ሰሌክት አድርጌ ኮፒ ማድረግ ብፈልግ Ctrl+A ስጫን ሁሉንም ሰሌክት ያደርግልኛል። እንዲሁም እየጻፍን ወይም ደግሞ ወርድ ላይ ቴክስት ኤዲት እያደረግን አክሲደንታሊ የሆነ ቴክስት ቢጠፋብን Ctrl+Zን ተጭነን አንዱ ማድረግ እንችላለን። ያጠፋነውን ደግሞ ከእንደገና ለመለስ Ctrl+Yን ስንጫን ሬዲዮ ያደርግልን ወደ መጀመሪያው ወይም ደግሞ ኤዲት ወዳደረግነው ይወስደናል ማለት ነው። እንዲሁም የተወሰኑ ቴክስቶችን ሰሌክት ማድረግ ከፈለግን አንደኛው ላይ ሰሌክት ካደረግን በኋላ ነው ክሊክ ካደረግን በኋላ Ctrl+Right አሮን ተጭነን ወደፊት ስክሮል ስናደርግ ወይም ደግሞ ራይት አሮን ደጋግመን ስንነካ ወደፊት ያሉትን ቴክስቶች ሰሌክት ያደርግልናል እንደምታዩት። እንዲሁም Ctrl+Left አሮ ስንነካ ደግሞ ከፊት ወደ ኋላ ያሉትን ቴክስቶች ሰሌክት ያደርግልናል ማለት ነው። ብዙ ጊዜ በማውዝ ሰሌክት ማድረግ እስከምንፈልገው ቦታ ሰሌክት ማድረግ ሊከብደን ይችላል። ስለዚህ እነዚህ በመጠቀም የምንፈልገው ቴክስት ብቻ በዚህ መንገድም ሰሌክት ማድረግ እንችላለን። ሌላው Windows+Left አሮ እና Windows+Right አሮ ነው። ይህ ሾርትከት ምንድነው የሚያደርገው? በአንድ ኮምፒውተር ስክሪን ላይ መልቲፕል ስክሪኖችን መጠቀም ከፈለግን ኦር ሳይመልታኒየስሊ ሁለት ስራዎች መስራት ስንፈልግ የምንጠቀመው ሾርትከት ነው። እዚህ ጋር እንደምታዩት በግራ በኩል ወርድ ከፍቻለሁ፣ በቀኝ በኩል ደግሞ ሌላ አፕሊኬሽን ወይም ዩቲዩብ ማየት ብንፈልግ ወይም ብሮዘር ላይ መስራት ብንፈልግ Windows+Left አሮ ሰሌክት እናደርግና የምንፈልገውን ፋይል ላይ ለምሳሌ ወርድ ከሆነ ወርዱ ላይ ሰሌክት ካደረግን በኋላ Windows+Left አሮ እናደርገው ወደ ጎን ይመጣል፣ ወይም ደግሞ ራይት አሮ ስናደርገው ወደ ቀኝ ይመጣል። ሌላ የምንፈልገው ፕሮግራም ላይ ደግሞ ክሊክ አድርገን Windows+Right አሮን ስንነካ የምንፈልገው ወደ ቀኝ ያደርግልናል ማለት። ስለዚህ በቀኝና በግራ ብቻ ሳይሆን ከላይም ከታችም አራት ቦታ ላይ ስፕሊት አድርገን መጠቀም እንችላለን።
ሌላው ዊንዶውስ ፕላስ ዲ ነው። ዊንዶውስ ፕላስ ዲ ጀስት ከስሙ አንደርስታንድ እንደምናደርገው ዲ ወደ ዴስክቶፕ ነው የሚወስድን። የሆነ ፋይል ውስጥ ብንሆን ወይም ደግሞ የሆነ ብራውዘር ላይ ፋይል ውስጥ ብንሆን ዊንዶውስ ፕላስ ዲ ስንነካ ወደ ዴስክቶፕ ናቪጌት ያደርገናል ማለት ነው። ሌላው ሾርትከት ዊንዶውስ ፕላስ ነምበርስ ጋር ዊንዶውን ተጭነን ለምሳሌ እንደምታዩት ታስክ ባር ላይ የሚደረደሩ ወይም ደግሞ ታስክ ባር ላይ ፒን ያደረግናቸው አፕሊኬሽኖች ይኖራሉ። እነዛን አፕሊኬሽኖች እዚህ ጋር እንደምታዩት 1 2 3 4 5 እያለ ለእያንዳንዱ ቁጥር ይሰጣቸዋል። ስለዚህ ለምሳሌ እኔ ዊንዶውስ ፕላስ 2 ብነካ ላይ ያለው ኤጅ ስለሆነ ኤጅን ይከፍትልኛል ማለት ነው። ዊንዶውስ ፕላስ 3 ብነካ ፋይል ኤክስፕሎረር ይከፍትልኛል። እንዲሁም እንደዚህ እያለ ዊንዶውስ ፕላስ 4 እያለ እያንዳንዱ የተደረደሩትን በቁጥራቸው በቅደም ተከተላቸው መሰረት ይከፍትልናል ማለት ነው። ሌላኛው ዊንዶውስ ፕላስ ፒ ነው። ዊንዶውስ ፕላስ ፒ ምንድነው የሚያደርገው? ፕሮጀክት ለማድረግ ለምሳሌ ብዙ ጊዜ ሰው ፕሬዘንቴሽን ላይ ወደ ፕሮጀክተር ፓወርፖይንት ኤክስቴንድ ማድረግ ከፈለግን ዊንዶውስ ፕላስ ፒን ስንነካ እንደዚህ ያመጣልናል። ከላይ እንደምታዩት ፒሲ ኦንሊ ዱፕሊኬት ኤክስቴንድ ሰከንድ ስክሪን። ሰው ብዙ ጊዜ ኤክስቴንድ ለማድረግ ወይ ፕሬዘንት ለማድረግ የምንጠቀመው ዱፕሊኬት የምትለዋል። ሰው ፒሲያችን ላይ ያለውን ፕሮጀክተሩ ላይ እንዲያሳይ ከፈለግን ወይም ደግሞ ወደ ቲቪው እንዲያሳይ ከፈለግን ዱፕሊኬት የሚለውን ሰሌክት እናደርጋለን ማለት ነው። ስለዚህ ይሄ በቀላሉ ፕሬዘንት ለማድረግ ስንፈልግ ኮምፒውተራችን ላይ ያለውን ዲስፕሌይ ማድረግ ስንፈልግ የምንጠቀመው ሾርትከት ነው። ነገር ግን ዊንዶውስ ፕላስ ፒ ብቻ ሳይሆን F4ንም ስንጫን በዚህ መንገድ በቀላሉ F4ን ስንጫን ያመጣልናል እዚህ ጋር እንደምታዩት። ስለዚህ F4ን መጠቀም እንችላለን። አይ ቲንክ F4 the easiest way ነው። ሌላኛው ዊንዶውስ ፕላስ ኢ ነው። ዊንዶውስ ፕላስ ኢ ሲምፕሊ ፋይል ኤክስፕሎረር ነው የሚከፍትልን እዚህ ጋር እንደምታዩት። ሶ ፋይል ኤክስፕሎረር በተደጋጋሚ እየከፈተ ነው እንደምታዩት። ሶ ዊንዶውስ ፕላስ ኢ ስንነካ ፋይል ኤክስፕሎረር መክፈት እንችላለን ማለት ነው። ሌላኛው በዚህኛው ብዙዎቻችሁ የማታውቁት አሪፍ ቦነስ በዚህ ቪዲዮ ማሳያችሁ ሾርትከት ዊንዶውስ ፕላስ ዶት። ይህ ሾርትከት በጣም ብዙዎቻችን አናውቀው፣ በጣም ብዙ ሰው የማያውቀው ሾርትከት ነው። ዊንዶውስ ፕላስ ዶት እንደምታዩት ኢሞጂ ነው የሚያወጣልን። ሰው ኮምፒውተራችን ላይ ብዙዎቻችን ኢሞጂ እንዳለ አናውቅ፣ ወይም ዳውንሎድ እናደርጋለን ኦር ሰምቲንግ የሆነ ስቲከር በመጠቀም ነው የምንጠቀመው። ነገር ግን ዊንዶውስ ፕላስ ዶትን ስንጫን እንደምታዩት የተለያዩ ኢሞጂዎችን በዚህ መንገድ ዲስፕሌይ ያደርግልናል ማለት ነው። በእርግጠኝነት ይህንን ሾርትከት ብዙዎቻችሁ አታውቁት፣ ምናልባት ከዚህ በፊት የሰራሁት ቪዲዮ ላይ ካላያችሁ እንጂ ዊንዶውስ ፕላስ ዶት የሚለው ሾርትከት ለእናንተ በዚህኛው ቪዲዮ የሰጠኋችሁ ቦነስ ነው። የዛሬ ቪዲዮ ይህን ይመስላል። ከዚህ ቪዲዮ ብዙ ጠቃሚ መረጃ እንዳገኛችሁ አልጠራጠርም። በቀጣይ ምን አይነት ቪዲዮ እንሰራላችሁ እንደምትፈልጉ ሀሳብና አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። እስክንገናኝ ቻው።